ትንሽ የሆነ ነገር ስለተሰማኝ ጸበል ምናምን አለ። ጸበል እና አቦክ ምን አይነት ጸበል? ጸበል ካለ ያው ጸበል ቆይ ይሄን ታውቂያለሽ? እዛው አስቀምጠው። አሁን አመጣበት ሂድና አስቀምጠው። እሺ ታውቂያለሽ ወይ? አውቃለሁ። እና ላንብብልሽ? አይቻልም። አሁን አይነበብም። ጥሩ ሙድ ላይ ስትሆን ጠዋት ላይ ስንገናኝ ጠዋት ታነብልኛለህ። አንቺ ምን አይነት ሰው ነሽ? በእናትሽ አንብበልኝ። አይ ጠዋት እና ትወጀኛለሽ? የሰው ልጅ አይጠላማ። እንዴት ሰውን እጠላለሁ ይባላል? አሁን እንደ ሰው አታይ በእናትሽ። እኔ ብቻ አንተ ብቻ ወድሃለሁ። ሂድ እናስቀምጠው። መጀመሪያ እሱን ሂድ እናስቀምጠው። ትወጂኛለሽ? መጀመሪያ ሂድ እናስቀምጠው እና ልንገርህ። አንቺ ሰባይ አለሽ? ሰባይ ቦይፍሬንድ አለ? ቦይፍሬንዱን ሁሉንም ተወውና እሱ መጀመሪያ ያስቀምጥ። ቦይፍሬንድ አለ ወይ? ሂድና አስቀምጠው። መጀመሪያ ሂድና እሱን አስቀምጠው። እሺ በቃ አስቀመጥኩት። ባል አለ? የለም። ለምንድን ነው? ለምን ፈለከው? ባል የለም። ባል አላት ምናምን ያሉ ሰዎች ደግ አሉ። ተዋቸው በሉ። ድሮኛል። የለኝም። አልፈልግም። ማንንም አልፈልግም። የምን ባል ነው? አትፈልግም? አዎ ነው ከሽ ለጨዋታ ነው እንጂ አልወደድሽም። እንኳን አልወደድከኝ። ለምንድን ነው ቦታ አላዛው አላዳ በሐቅ ግዲያ ፈታትን ለምንድን ነው ቦታ ለምን ወጣ ይባላል ወይ? ምንድን ነው? ምን እወድሻለሁ። ada saan ni وخنفر دورة جاتك انت ولا تسمعك تخون ولا سهل على تقبر لها ني ولا يذكر عن برر نجمجا جمجا كل انه قاعد يضمت اب جرم قاعد يضمت جمجا انت جرمن ነው የምትኖር አይደል? አይደለም ግምጃዬ አንቺ የኔ ቆንጆዬ ግምጃዬ የልጅ ሚካኤል ወዬ ግምጃዬ እንደዚህ ስታርጊ በጣም የተናደድኩት መቼ ስትመጪ በጣም ነው የጠበቅኩት። እኔ ጋር የራሴ ብቻ ተጫወትኩት። ግምጃ ሙዚቃ ልክፈትልህ። ምንድን ነው? ምን አይነት ሙዚቃ? ስንት ሙዚቃ በናትሽ ሙዚቃ። ቆይ እሺ ምንድን ነው የምትፈልገው አሁን? ይኸውልህ እኔ የምፈልገው አንቺ መጠርነፍ፣ አንቺ በገም ከዛ ቤቢ መጣ እኔና አንቺ ሰርጊ፣ ከዛ ቃል ኪዳን ይግባ።
ከዛ ማማ ፓፓ እልልልል ይላሉ። ከዛ በኋላ ያ ይታያል። በእናትሽ እኔ ወደ ከየት ክፍለ ሀገር ነው የመጣሽ? መጀመሪያ ሰማኝ። እኔ ከየት ክፍለ ሀገር ነው የመጣሽ?